ሲቪ ስትሰሩ ብዙ ሰዓታት ፈጅቶባችሁ ያውቃል ወይም ደግሞ ፕሮፌሽናል አልመስል ብሏችሁ ያውቃል? ዛሬ ከዜሮ ጀምሮ ከሳይን አፕ ጀምሬ ዳውንሎድ እስከማድረግ ድረስ ሙሉ በሙሉ ስቴፑን ማሳያችሁ ይሆናል። በኮምፒውተራችሁ ብቻ ሳይሆን በስልካችሁም እንዴት ኤዲት ማድረግ እንደምትችሉ አሳያችኋለሁ። አማርኛን ወደ እንግሊዘኛ የምትቀይሩበትንም ፊቸር አንድ ላይ ማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። መጀመሪያ ክሮም ወይም ጎግላችን ላይ እንሄድና tkrezmi.com ብለን እንገባለን። መጀመሪያ የምናደርገው ሳይን አፕ ማድረግ ነው። ከዚህ በፊት አካውንት ከሌለን ሳይን አፕ የምትሏን እንነካለን። ስልክ ላይ ደግሞ ከላይ 3 ሰረዟን አንድ ጊዜ እንነካና ከስር ሳይን አፕ የሚለውን እንነካለን። በመቀጠል ስማችንን፣ ኢሜይል እና ፓስወርዳችንን ልናስታውሰው የምንችለውን ፓስወርድ እናስገባለን። ከዛ ሳይን አፕ የምትለዋን እንጫናለን። እንደምትመለከቱት አካውንት ክሬት ተደርጓል። ኢሜይላችሁ ውስጥ ገብታችሁ ኮንፊርም በሉ ይላችኋል። ወደ ኢሜይላችሁ ትሄዳላችሁ። ከዛ በዚህ መልኩ ኢሜይላችሁን ታገኛላችሁ። ኮንፊርም ማይ ኢሜይል የምትለዋን አንድ ጊዜ ትጫናላችሁ። በመቀጠል መሃል ላይ ቢውልድ ዩር ሬዝሜ የሚል አለ። እሱን በመንካት ወደ ቴምፕሌታችን እንገባለን። ልክ እንደምትመለከቱት በጣም የሚያማምሩ የሲቪ ዲዛይኖች አሉ። እናንተ የወደዳችሁትን መምረጥ ትችላላችሁ። እኔ ለማሳየት ያህል ይሄኛውን ሲቪ ከፍዬ አሳያችኋለሁ። ጌት ቴምፕሌት የምትለዋን አንድ ጊዜ ትጫናላችሁ። የቴሌብር እና የሲቢኢ አማራጮች ይመጣላችኋል። በሲቢኢ ከሆነ የምትከፍሉት የሲቢኢ አካውንት እዚህ ጋር አለ። ኮፒ የምትለዋን በመንካት ኮፒ ታደርጉና ትከፍላላችሁ። የቴሌብርም ከሆነ እዚህ ጋር ስልክ ቁጥር አለ። እሱን ኮፒ በማድረግ በቴሌብራችሁ ትከፍላላችሁ ማለት ነው። ስክሪንሾት ያደረጋችሁትን ይዛችሁ በመምጣት እዚህ ጋር አፕሎድ ስክሪንሾት የምትላለች እሷ ላይ ታደርጋላችሁ። እዚህ ጋር መሳሳት የሌለባችሁ ነገር ቴሌብር ከሆነ የከፈላችሁት ቴሌብር በሚለው ስር ነው ስክሪንሾታችሁን አፕሎድ የምታደርጉት። ሲቢኢ ከሆነ ደግሞ ሲቢኢ ላይ አድርጋችሁ ነው ስክሪንሾታችሁን አፕሎድ ማድረግ ያለባችሁ። ከፍላችሁ ስጨርሱ ልክ እንደዚህ ወደ ኤዲተር ነው የሚያስገባችሁ። በፒሲ ይሄንን ይመስላል። በስልክ ደግሞ ይሄንን ነው የሚያመጣላችሁ። ሲቪውን ለማየት ስትፈልጉ ከስር የአይን ምልክቷን አንድ ጊዜ ስትጫኑ ሲቪያችሁን ዲዛይኑን ያሳያችኋል። ፕሪቪው ማለት ነው። ወደ ኤዲቲንጉ መመለስ ስትፈልጉ ደግሞ የአይን ምልክቷን ድጋሚ ስትነኳት ወደ ኤዲተራችሁ ይመልሳችኋል ማለት ነው። ከዚህ በኋላ ያለው ተመሳሳይ ስቴፕ ስለሆነ አብራችሁ ተከታተሉ። እዚህ ጋር እንደምትመለከቱት ፎቶ ማስገቢያ አለ። ፎቶ ማስገባት የማትፈልጉ ከሆነ ፎቶ የማይጠይቁ ሲቪዎችን ምረጡ። እዚህ ጋር ቼንጅ ፎቶ የምትለዋን አንድ ጊዜ እንነካለን። ከዛ ፎቶን መርጥለትና ኦፕን ስንለው ፎቶአችንን ያስገባልናል። በስልክም እንደዛው ነው፣ ተመሳሳይ ነው። አብራችሁ ተከታተሉ። በመቀጠል ፉል ኔም የሚለው ላይ ስማችሁን፣ ሙሉ ስማችሁን ታስገባላችሁ። በመቀጠል ታይትል ነው። ፕሮፌሽናችሁን ስፔሲፊክ አድርጋችሁ ኤሌክትሪካል ኢንጂነር ከሆናችሁ ኤሌክትሪካል ኢንጂነር፣ ሴልስ፣ ማርኬቲንግ፣ ዲጂታል ማርኬቲንግ ስፔሲፊክ አድርጋችሁ አስቀምጡ። መጀመሪያ የሚታየው እሱ ስለሆነ ማለት ነው። በመቀጠል ስልክ ቁጥራችሁን፣ ኢሜይላችሁን እና ሎኬሽናችሁ የት እንደሆነ አድሬሳችሁ፣ የምትኖሩበት ቦታ እዚህ ጋር ሊንክዲን፣ ዌብሳይት የሚሉትን ካልፈለጋችሁ ኤክስ የምትለዋን በመንካት ማጥፋት ትችላላችሁ። አዲሽናል እናንተ የምትፈልጉት ነገር ካለ ደግሞ አድ ኮንታክት ፊልድ የምትለዋን በመንካት ከዚህ ውስጥ የምትፈልጉትን መርጣችሁ ማስገባት ትችላላችሁ። ቴሌግራምም ሊሆን ይችላል። የምትፈልጉትን ማስገባት ትችላላችሁ። ቀጣይ የምናየው ሰመሪ ነው። ከ2 እስከ 3 መስመር ማን እንደሆናችሁ፣ ስንት ዓመት ኤክስፒሪየንስ እንዳላችሁ፣ ጠንካራ ጎናችሁ ምን እንደሆነ ከ3 ባይበልጥ ጥሩ ነው ታስቀምጣላችሁ። መጀመሪያ እዚህ ጋር ያለውን ኤግዛምፕል ሙሉ ለሙሉ ታጠፉታላችሁ። ከዛ ከፈለጋችሁ በአማርኛ መጻፍ ትችላላችሁ። ልክ እንደዚህ በአማርኛ ትጽፉለታላችሁ። ከዛ እዚች ጋር ከላይ ኤአይ አሲስተንት የምትላለች እሷን አንድ ጊዜ በመንካት እንደምታዩት የተለያዩ አማራጮች አሉ። አሁን ግን ከአማርኛ ወደ እንግሊዘኛ የሚለውን አንድ ጊዜ እንጫናለን። እንደምትመለከቱት ቆንጆ አድርጎ በእንግሊዘኛ ጽፎልናል። እሷን አፕላይ ቱ ፊልድ የምትለዋን አንድ ጊዜ እንጫናለን። ከዛ እንደምታዩት በቀጥታ እንግሊዘኛውን ያስቀምጥላችኋል ማለት ነው። በመቀጠል ኤአዩንም ሰመሪውንም እንዘጋና ወደ ኤክስፒሪየንስ እናልፋለን። እዚህ ጋር 3 ኤክስፒሪየንስ ኤግዛምፕል ተቀምጠዋል። እነሱን አንድ በአንድ ኤዲት ማድረግ ትችላላችሁ። ከፈለጋችሁ ደግሞ ዲሌት ሁሉንም በማድረግ አድ ኤክስፒሪየንስ የሚለውን አንድ ጊዜ እንጫናለን። ከዛ ልክ እንደዚህ መሙያ ፎርም ያመጣላችኋል። እዚህ ጋር የጆብ ታይትላችሁን ምን ሆናችሁ እንደሰራችሁ ታስገባላችሁ። በመቀጠል የሰራችሁበት የመስሪያ ቤቱን ስም ታስገባላችሁ። ከዛ ሎኬሽናችሁ
የት እንደሰራችሁ ማለት ነው። እዚህ ጋር ደግሞ ከመች እስከ መች ድረስ እንደሰራችሁ ታስገቡለታላችሁ። አሁንም ስቲል እየሰራችሁ ከሆነ ደግሞ አይ ከረንትሊ ወርክ ሂር የምትለዋን ቲክ ታደርጋላችሁ። እራሱ ፕሬዘንት ብሎ ይጽፍላችኋል ማለት ነው። እዚህ ጋር ደግሞ ሃይላይት ታስገባላችሁ። ሃይላይት ማለት ስራችሁን መዘርዘር ሳይሆን ምን እንዳሳካችሁ መግለጽ ነው። ለምሳሌ ሽያጭ ኃላፊ ነበርኩ ሳይሆን ሽያጭን በ35% ጨመርኩ ማለት ነው። እነሱን ፖይንቱን ብቻ ታስገባላችሁ። ከዛ ተጨማሪ ካለ አድ ቡሌት እያላችሁ ቶቹን ታስገባላችሁ። ማስገባት ካልፈለጋችሁ ኤክስፒሪየንሳችሁን ብቻ ማስቀመጥ ከፈለጋችሁ ይሄንን መዝለል ትችላላችሁ። ተጨማሪ ኤክስፒሪየንስ ካላችሁ ደግሞ የስራ ልምድ ማለት ነው። አድ ኤክስፒሪየንስ የምትለዋን አንድ ጊዜ በመንካት እንደ አዲስ ሌላ ያመጣላችኋል። የመጀመሪያውን ኤዲት ማድረግ ስትፈልጉ ይቺን የስራስ ምልክት አንድ ጊዜ በመጫን የምትፈልጉትን ኤዲት ማድረግ ትችላላችሁ። ይሄኛውንም ኤዲት ማድረግ ስትፈልጉ ይሄኛውን ከፍታችሁ ድጋሜ ኤዲት ማድረግ ትችላላችሁ። ፖዚሽናቸውን ማቀያየር ከፈለጋችሁ ይቺን የቀስት ምልክት በመንካት ወደ ላይና ወደ ታች ማንቀሳቀስ ትችላላችሁ። በተመሳሳይ መልኩ አሁንም ኤክስፔሪየንስን እንዘጋና ወደ ኤዱኬሽን እንገባለን። አሰራሩ በጣም ተመሳሳይ ነው። ከፈለግን እነዚህን ዲሌት አድርገናቸው አድ ኤዱኬሽን የምትለዋን በመንካት እንደ አዲስ ማስገባት እንችላለን። የተመረቅንበት ዲግሪ ኦፍ ሳይንስ፣ ዲግሪ ኦፍ ማርኬቲንግ፣ ዲፕሎማ ኦር ደግሞ የሰራችሁበት ሌቭል ስሪም ሊሆን ይችላል። እነሱን እዚህ ጋር ታስገባላችሁ። የተመረቃችሁበት ወይም የተማራችሁበትን ኢንስቲትዩት እዚህ ጋር አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ የሚሉትን እዚህ ጋር ትጽፋላችሁ። ፊልድ ኦፍ ስተዲ ደግሞ እዚህ ጋር ኮምፒውተር ሳይንስ ነው የተመረቃችሁበትን ማለት ነው። ማርኬቲንግም ከሆነ ዲጂታል ማርኬቲንግም፣ ኤሌክትሪካል ኢንጂነር ሊሆን ይችላል። እሱን እዚህ ጋር ታስገባላችሁ። ግራጁዌሽን ዴት የተመረቃችሁበትን ዓመተ ምህረት፣ ጂፒኤ ማስገባት ከፈለጋችሁ ማስገባት ትችላላችሁ፣ አለማስገባትም ትችላላችሁ። ልክ እንደ ኤክስፒሪየንሱ አድ ኤዱኬሽን የምትሏን አንድ ጊዜ በመጫን ሌላ የተማራችሁት ትምህርት ካለ እሱንም በዛው መሰረት ማስገባት ትችላላችሁ። ልክ ኤዱኬሽንን ስትጨርሱ ስኪል የምትለዋ ውስጥ ትገባላችሁ። ስኪላችሁን ተጨማሪ ችሎታችሁን ማለት ነው ከ6 እስከ 8 በዛ ከተባለ 8 በቂ ነው። ስኪል ኮምፒውተር ስኪል አለኝ፣ ኮሚኒኬሽን ስኪል፣ ለየት ያሉ ስኪሎች ያሏችሁን እዚህ ጋር የምትጽፉ ይሆናል። እዚህ ጋር የምታዩት ደግሞ የችሎታችሁን መጠን በስታር አሁን እዚህ ጋር መቀነስ ስትፈልጉ ልክ እንደዚህ እየቀነሳችሁ ትሄዳላችሁ። የሚጨምርም ከሆነ የችሎታችሁን መጠን በእነዚህ ማሳየት ትችላላችሁ። እዚህ ጋር እንደምታዩት ይጨምራል፣ ይቀንሳል ማለት ነው። ማትፈልጉት ከበዛባችሁ ደግሞ ኤክስ እያላችሁ እነዚህን ማጥፋት ትችላላችሁ። ተጨማሪ የምትፈልጉ ደግሞ ከሆነ አድ ስኪል የሚለውን ተጭናችሁ መጨመር ነው ማለት ነው። ተመሳሳይ ነው። አሁን የገባችሁ ይመስለኛል እንዴት አሰራሩን ማለት ነው። ስኪላችሁን ሞልታችሁ ከጨረሳችሁ በኋላ ደግሞ ላንጉዌጅ ውስጥ ትገቡና የምትችሉት የቋንቋ ማለት ነው አማርኛ፣ እንግሊዝኛ፣ ኦሮመኛ፣ ትግረኛ እነሱን ቋንቋዎች እዚህ ላይ ትመዘግባላችሁ ማለት ነው። እሱንም ከጨረሳችሁ በኋላ ሰርተፍኬት ካላችሁ እዚህ ጋር ሰርተፍኬት ኤዲት የምትለዋን እስራስ ምልክቷን በመንካት ኤዲት ማድረግ ትችላላችሁ። የሰርተፍኬሽኑ ኔም ማለትም የተሰጣችሁ ለምንድን ነው ያ ሰርተፍኬት የተሰጣችሁ እሱን ኦርጋናይዜሽኑ ያ ማለት የሰጣችሁ ካምፓኒ ኔም እዚህ ጋር ታስገባላችሁ። የተቀበላችሁበት ሰርተፍኬቱን የተቀበላችሁበትን ዓመተ ምህረት እዚህ ጋር ታስገባላችሁ። ተጨማሪ ሰርተፍኬት ካላችሁ እነዚህንም ትሞላላችሁ። ካልሆነ ዲሌት እያደረጋችሁ ትጨርሳላችሁ ማለት ነው። ተመሳሳይ ነው አገባቡ። ለዛ ነው ቶሎ እያልኩ ያለሁት። በመጨረሻም አድ ሴክሽን የምትለዋን አንድ ጊዜ በመጫን ሪፍረንስ ካላችሁ ያ ማለት ትምህርት ቤት ከተመረቃችሁ በኋላ ሪኮመንዴሽን ሌተር የጻፈላችሁ ሰው መስሪያ ቤቱ ደውሎ ማነጋገር የሚችለው ሰው ካለ ሪፍረንሱን አድ ታደርጋላችሁ። ከዛ አድ ሪፍረንስ የምትለዋን ስትጨምሩ እዚህ ጋር እንደምታዩት ሪፍረንስ ብሎ ያመጣላችኋል። ከዛ ስሙን፣ የስራ አይነቱን ወይም ደግሞ ፕሮፌሽኑን፣ የሚሰራበት ቦታና ስልክ ቁጥሩን፣ ኢሜሉን ታስገባላችሁ ማለት ነው። አድ ሴክሽን ውስጥ ያሉት ኦፕሽናል ናቸው። ብታስገቧቸውም ባታስገቧቸውም ያን ያህል ችግር የማይፈጥሩ ማለት ነው። ቮለንተሪ ሰርታችሁ የምታውቁ ከሆነ ቮለንተሪ ታስገባላችሁ። ቱልስ ኤንድ ሶፍትዌር ከስኪል ጋር ተመሳሳይ ሆኖ ግን
የምትችሏቸው ቱሎች ለምሳሌ ፎቶሾፕ፣ አዶቤ ኢሉስትሬተር እነዚህ ተጨማሪ ቱሎች ናቸው ወይም ሶፍትዌሮች ናቸው። እነሱን ማስገባት ካላችሁ ማስገባት ትችላላችሁ። እነዚህን ሁሉ ፎርሞች ሞልታችሁ ከጨረሳችሁ በኋላ እዚህ ጋር ኤክስፖርት የምትሏን አንድ ጊዜ ስትጫኗት ቀጥታ ዳውንሎድ ያደርግላችኋል። በስልካችሁም በተመሳሳይ መልኩ ከላይ እቺ የዳውንሎድ ምልክቷን አንድ ጊዜ ስትጫኗት ዳውንሎድ ማድረግ ይጀምራል ማለት ነው። በአይፎን ስልክ የምትጠቀሙ ከሆነ ድጋሜ ሴቭ ፒዲኤፍ የምትለዋን በመንካት ስልካችሁ ፋይል ላይ ሴቭ ቱ ፋይል ብላችሁ ፋይላችሁ ላይ ሴቭ ማድረግ ትችላላችሁ። ሳምሰንግ ተጠቃሚዎች ቀጥታ ዳውንሎድ ያደርግላችኋል። እዚህ ጋር ያላሳየኋችሁ ከለር የሚለውን ኦፕሽን ነው። የምትፈልጉትን ከለር በመምረጥ ሴቭ ማድረግ ትችላላችሁ። እንደምታዩዋቸው በጣም የሚያማምሩ ከለሮች አሉ። ራሱ ከለር መቀየር ያለበትን ቦታ እየመረጠ ከለሩን አድ ያደርግላችኋል ማለት ነው፣ እንዳይበላሽባችሁ ቆንጅዬ እንዲሆን። እንደዚህ ካረጋችሁ በኋላ ድጋሚ ኤክስፖርት ማድረግ ትችላላችሁ። በሌላ ጊዜ ድጋሚ ቲኬሬዝሜ.com ብላችሁ ከገባችሁ በኋላ ሲቪያችሁን የት እንደምታገኙት ላሳያችሁ። ድጋሚ ስትገቡ ሎጊን የምትለዋን በመንካት የመጀመሪያውን ኢሜል ጽፋችሁ ከዛ ፓስወርዳችሁን ታስገቡና ሎጊን ትላላችሁ። ፓስወርዳችሁን ከረሳችሁ ፎርጎት ፓስወርድ የምትለዋን በመንካት ኢሜላችሁን ስትጽፉለት በኢሜል አድራሻችሁ ሪሴት ማድረጊያ ኢሜል ይልክላችኋል ማለት ነው። እንደዛ አድርጋችሁ ፓስወርዳችሁን ቀይራችሁ ድጋሚ መግባት ትችላላችሁ። ልክ ከገባችሁ በኋላ ዳሽቦርድ የሚለው ውስጥ ትገባላችሁ። ልክ እንደምትመለከቱት የገዛችኋቸው ቴምፕሌቶች በሙሉ እዚህ ጋር ነው የምታገኟቸው። እዚህ ጋር አንድ ስለገዛ አንድ ብቻ ነው ተቀምጦ የምናገኘው። ከፈለጋችሁ ኤዲት የምትለዋን በመንካት ኤዲተር ውስጥ ገብታችሁ አሁን እንዳሳየዋችሁ ኤዲት ማድረግ ትችላላችሁ። አሊያም ዲፕሊኬት ብላችሁ ደግሞ የመጀመሪያውን ኦሪጂናሉን አስቀምጣችሁ ድጋሚ ኤዲት የሚደረገውን ኤዲት ማድረግ ትችላላችሁ። አርቱ ፌቨራይት ብላችሁ ደግሞ ፌቨራይት የሚለው ውስጥ ስትገቡ እሱን ማግኘት ትችላላችሁ። እዚሁ ጋር ደግሞ ዳውንሎድ የምትለዋን በመንካት ቀጥታ ዳውንሎድ ማድረግ ትችላላችሁ። ዲሌት ማድረግ ከፈለጋችሁ እንደዛው ዲሌት ማድረግ ትችላላችሁ ማለት ነው። እናንተ የሰራችሁትን ኤዲት ያደረጋችሁትን የገዛችሁትን ሲቪ በጠቅላላ የምታገኙት ዳሽቦርድ የሚለው ውስጥ ነው። በተመሳሳይ መልኩ ስልካችሁ ላይ ሎጊን ካደረጋችሁ በኋላ 3 ሰረዟን በመንካት ዳሽቦርድ የሚለው ውስጥ ገብታችሁ አሁን ያሳየሁትን ተመሳሳይ ሂደት በመከተል እዛው ላይ ኤዲት፣ ዳውንሎድ፣ ፌቨራይት ማድረግ ትችላላችሁ ማለት ነው። አባውት የሚለው ውስጥ ስትገቡ ደግሞ ስለኔ አጠር ያለ ነገር ለምን እንደሰራሁት ይሄን ዌብሳይት የሚገልጽ ጽሁፍ ታገኛላችሁ። ይሄንን ይመስላል። ኤኒ ያስቸገራችሁ የተቸገራችሁበት ነገር ኮንፊውዝ ያደረጋችሁ ነገር ካለ በዚህ የቴሌግራም አድራሻ እኔን ቀጥታ ማናገር ትችላላችሁ። አይ ሆፕ እንደወደዳችሁት ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያደረጋችሁ ሌሎችንም ቪዲዮዎች ቶሎ ቶሎ እለቅላችኋለሁ። ለዛሬው አመሰግናለሁ።